በአሁኑ ሰዓት ላይ ማንም ሰው በማንም ሊጠየቅ ይችላል ብዬ አላስብም። ለምን ሁሉም የራሱ ህይወት ከብዶት አንገሽግሾት መገጣጠሚያው ርቆት ብቻውን የሚነጋገር ህዝብ ነው ያለው በውጩ ዓለም ያለው በተለይ በአረብ ሀገር ያለ ሰው ማለት ነው። ዛሬ በደንብ አዳምጠው ከጠቀማችሁ ሼር አድርጉት። በተለይ ቤት አከራዮች ላይ እና አንዳንድ ሹፌሮች ላይ የሚደረጉ ነገሮች አሁን በዝቷል ማለት ነው። ጥፋት አለ ወይ? አለ። ጥፋት አናጠፋም ወይ? እንደ ሰውኛ ሁላችንም ጥፋት እናጠፋለን። እኔ ጽድቅ ነኝ እኔ ጥፋት አላጠፋም የሚል ሰው ይኖራል ብዬ አላስብም። እንሳሳታለን፣ እንጠፋለን። ግን ታመን የመጀመሪያ ዛሬ አንዲት ልጅ እዚህ ሀገር ሞተች። ሙታ የሞተችበት ምክንያት እሷ በራሷ በወቅቱ በሰዓቱ በሽታዋን በመደበቋ ነው ማለት ነው። በሽታዋን ደብቃ ስትታከም ነገዲን ያገር ገባለሁ ስትል በመዋል በማደር ሰውነቷ እያለቀ እየቀነሰች መጨረሻ ላይ ደረጃ ላይ ደረሰች፣ ሞተች። ከዛስ እቤት ያሉ ሰዎች ናቸው አግለዋት ነው ትተዋት ነው እንደዚህ ተሆኖ ነው ብዙ አይነት ስም ተሰጠ ማለት ነው። የቤት አከራው ያችል ስትሞትበት ለእንትን ደውሎ እነሱ ለቀው ሄዱ። የዛ ሀገር እንደዚህ ነው የሚደረገው። ከዛ ምን ተፈጠረ? አገር ቤት መገዳደል መጣ ማለት ነው። ልጃችንን ያስገደለው እሱ ነው፣ እንደዚህ ያደረገው እሱ ነው፣ እንደዚህ ያደረገችው እሱ ነው። እዛ ሀገር ያሉ ሹፌሮችም ሊሆን ይችላሉ። ሹፌር ቤት ተከራይታችሁ ልትኖሩ ትችላላችሁ። የመኪና ቁልፍ ብቻ ይዞ ስለወጣ ብር አለው እኛን ማሳከም እናንተን ማሳከም ይችላል ማለት አይደለም። እሱ ስራ እኮ የሚኖረው እኛ ስራ ሲኖረን ነው ጋይስ። ስራ የሚኖረው እኛ ስራ ሲኖረን ነው። ታልሆነ እነሱም ብቻቸው ነው ሲነጋገሩ ነው የሚገቡት። የምር ማለት ነው። ህይወት ከብዷል። ስለዚህ እኔ የላችሁ የምፈልገው ምንድን ነው? አውጥተው ጣሉን ተመባሉ በፊትና ተመጣጣላችን በፊት ተፈጣሪ በታይ አንድ ሰው ሲወድቅ ሰው ነው መድኃኒቱ። በዙሪያ ያለ ሰው ነው የሚገኘው። ተመውደቃችን በፊት አገራችን እንግባ። ያን ዝውውር ቀን ተመቅረታችን በፊት የበሽታችን ህመም እኛ ነን የምናውቀው። ሌላው እንዳይሰማ ብለን በሽታችንን ጭራሽ በሽታ ደብቀን አንዳንድ ሰዎችማ ሳይነገር ለሌላ ሰው በሽታቸውን ደብቀው ይሞታሉ። ከዛስ ዘመድ እያለ ወገን ይላ ወላ አሁን ማን ሰው ለራሱ ነፍሱ ከብዶታል። ወላ በተለይ እዚህ ሀገር እኛ እኮ እዚህ ሀገር ስንኖር የተፈጨ ዱቄት ለስንት ቀን አርገናት በልተን ቀን እንገፋለን እኮ አይባልም። ቢጋላት አቆመ እጃችን ቦርሳችን ያለ ብር ታበቃ በቃ ነው። በቃ ህይወት እዚህ ድረስ ከብዷል። ፈጣሪ ተመጥፎ ነገር ወጥቶ ተመቅረት አላህ ይጠብቀን። ማንም በማንም ላይ እጁን ሊቀሳሰር አይችልም። ህመማችሁ እናንተ ናችሁ የምታውቁት፣ ጤናችሁ እናንተ ናችሁ የምታውቁት፣ መያዛችሁን የምታውቁት እናንተ ናችሁ። መጣል ደረጃ ተመድረሳችን በፊት ወደ ሀገራችሁ ለመግባት ወስኑ። አላስ ጤነኛ ተሆናችሁ ሌላ ሀገር ትሄዳላችሁ። ዋናው ጤና ነው። ይሻለኛል እየተባለ በተለይ ተወድቅን አንነሳ። አሁን ላይ በጣም ደክመናል። እኔ እውነቱን ነው የምነግራችሁ። ስለዚህ አሁን ይሄ ልጅ እዛ ሰው ተገዳደሉ፣ እሷ ዝም ሞተች፣ እዛ ደግሞ ሌላ ነፍስ ጠፋ። ሹሃዲ ወላ እንዴ ማይሲር ዘይኪዳ እንዴ ምን ያድርግ እሱስ ረገኝ